ሂጃቧንም ትጣል ጸጉሯ የሚገላለጥ ካልሆነ አትማር በቤቷ ትቀመጥ የሚል እቅዳችሁ ነውና ጋጠወጥ ቢበቃ ይሻላል አመት እያሰሉ እምነት ላይ ማላገጥ መገለጥ መራቆት ምንም ሳይመስላችሁ ብላችሁ ይችላ ምን ነው ይሄን ያህል የሙስሊማን ሂጃብ ልቦናችሁ ጠላ ወይስ የማናውቀው ሴራ አለ ከኋላ የእምነቷን ትእዛዝ አደቡን አክብራ ትምርቷን ብትማር ሂጃብ ከራሷ ስራ ምንድነው ጥፋቱ ምንድነው ችግሩ የሷ መሸፋፈን ምኑ ላይ ነው ኖሩ በሷ ሂጃብ ማረግ ተማሩ ታወከ ወይስ መምህሩ እስኪ የሚያሳምን አንድ ምክንያት አውሩ ከሌላችሁ በቀር ሌላ ሴራና ቀድ ሂጃቡ ብቻውን ምክንያት ከቶ አይሆንም ትምርትን ሊያሳግድ እቅድ አላማችሁ ምንም ይሁን ምንም እኛ ግን ከእንግዲህ ችለን ዝም አንል ትምርት ቤት እኮ ማወቂያ እንጂ ፊደል መቁጠሪያ አይደለም የማንንም በደል ሙስሊሙ እህቴ በገዛ ሀገሯ ተደርጋ ባይተዋር በሂጃቧ ምክንያት ተደርጋ እንዳትማር አንገቷን ስደፋ መብቷን ስትነጠቅ ከሌላው ተገላ ቤቷ ስትደበቅ ህመሟ ያመኛል እንደ አንድ ሙስሊም እናም ይሄን በደል ችዬ ዝም አልልም ለሰላም ለአንድነት ካሰባችሁ ለሀገር ጊዜ ሳትፈጁ ወስኑ አንድ ነገር ቁራጭ ጨርቅ አይደለም የሂጃብ ምንነት ተራ ልብስም አይደለም የሚዘነጥበት ትእዛዝ ነው ህግ ነው ከበላይ ከጌታ ቀለል አድርጋ አይተህ አትበል ሂጃብ ትፍታ